በድሮ ዘመን አንድ ንጉሥ ነበረ። ይህ ንጉሥ 4 ሚስቶች ነበሩት። ይህ ንጉሥ የመሞቻው ጊዜ ቀርቦ በጣም የሚወዳትን በአራተኛ ላይ ያገባትን ሚስቱን ጠርቶ እኔ ወደ መቃብር ሲወርድ አብረሽኝ ወደ መቃብር ትወርጃለሽ ወይ ብሎ ጠየቃት። እችም አይ እኔ አብረህ ወደ መቃብር አልወርድም ብላ መለሰችለት። ንጉሡም በጣም አዘነ። ሶስተኛዋንም ጠራትና ጠየቃት። እኔ እንደምታይኝ የመሞቻዬ ጊዜ ቀርቧልና አብረሽኝ ወደ መቃብር ትወርጃለሽ ወይ ብሎ ጠየቃት። እሷም ኖ አብረህ ወደ መቃብር አልወርድም፣ አንተ ከሞትክ ሌላን ስለማገባ አብሬ አልሆንም ብላ መለሰችለት። ንጉሡም በጣም አዘነ። ሁለተኛዋንም ጠርቶ ጠየቀ። ሁለተኛዋም ምላሿ አብሬህ ወደ መቃብር አልወርድም፣ እስከ ሽኝትህ ግን አብሬህ እሆናለሁ ብላ መለሰችለት። አንደኛው ንጉሡ በዚህ ሁሉ አዝኖ እያለ አንደኛዋን ገና ሳይጠይቃት በራሷ መታ እኔ ግን እስከ መቃብር አብሬህ እወርዳለሁ ብላ መለሰችለት። ታሪኩም እንደዚህ ነው። አራተኛዋ ወደ መቃብር አብሬህ አልወርድም ያለችው ቦታ ስተን የምንንከባከበው ምን የምንለው ውበታችን ነው። ውበታችን ገና በአንደኛ በሁለተኛ በሶስተኛው ቀን ጥሎን የሚሄድ ሁሉ። ሶስተኛዋ ደግሞ አብሬ ወደ መቃብር አልወርድም አንተ በሞትክ ጊዜ ሌላ አገባለሁ ያለችው ደግሞ ሀብት ነው። ሀብታችን እኛ ጠርተን ለፍተን ያከማቸነው ሀብት የሌላ ሰው ነው የሚሆን፣ ሌላ ነው የሚወርሰው የሚጠቀመው ምን የሚለውና ሁለተኛ ደግሞ አንተ ወደ መቃብር ስትወርድ እስከ ሽኝት አብሬ ይሆናል ያለችው ደግሞ ቤተሰብ ናቸው። ቤተሰብን አብሮ አይቀበርም፣ እስከ ሽኝት ቀን ድረስ አብሮ ይሆናል ማለት ነው። አንደኛዋ ግን አብሬ ወደ መቃብር እወርዳለሁ ያለችው ግን ነፍስ ናት፣ ነፍስ። ስለዚህ ቤተሰቦች ታሪኩን እንደሰማችሁት ይመስላል። ለየትኛው ነገር እየለፋን ነው? ለነፍሳችን ነው? ለስጋችን ነው? ለውበታችን ነው? ለየትኛው? ለሚጠፋው እየሰራን ነው ወይስ ለማይጠፋው? ለነፍሳችን እየሰራን ራሳችንን እንጠይቅ። የእግዚአብሔር ቃልም ሲናገር እንዲህ ይላል፣ ሀብታችሁን ብል በማይበላበት ቦታ አከማቹ ብሎ ይናገራል። የት ነው እያከማችን ያለነው? ሀብታችን ብል በሚበላበት ነው በማይበላበት? ቤተሰቦች ራሳችንን እንጠይቅ። ከዚህ ታሪክ ምን ተማራችሁ? በኮሜንት መስጫው ላይ አጋሩኝ።